አለ። ትልካለች። ማንም ሰው ያለ ማስረጃና ያለ መረጃ አይታሰርም። እንዳታወጣው ራሱ ታስቀምጥ። ያ ማንም ሰው ኧረ ቆራርጠውም ለቀውታል እና ማንም ሰው ያለ ማስረጃና ያለ መረጃ አይታሰርም። ሰው ቃል በቃል ብላ ከሆነ ያለችው ድርጅቱ ምንድነው መሰለሽ? ቆይ ቪዲዮ እኔ ጋር አለ። ቆይ እንስማው እንዴ። እኔ እኮ አብረው ሪአክሽን አድርገበት እሺ። ሙሉ አይደለም ጀስት ግን ሃይላይት ዝም ብሎ ከቲክቶክ ላይ ያገኘሁት ነው። እነሱ የሚፈልጉትን ራሱ እሺ የቆረጡትን እሺ ሚስቶፕ የሚባለው ቦታ ሄዳችሁ ራሱ ስታስወጡ ስምና ዝም ያላችሁ ሰዎች እንደምሰሙ ማወቅ አለባችሁ። አያችሁ ሜሪስቶፕ የሚባለው ቦታ እንኳን ስትሄዱ ስታስወጡና ስታስወርዱ እንደምሰማ እወቁን ያለችው እንደምሰማ ነው ያለችው። ያ ድርጅቱ መረጃ ይሰጠኛል አላለችም። ስሚው እዚህ ጋር አላለች። ነይ ሲፈልጉ መክሰስ አለም የፈለገ ማድረግ ይችላሉ። ግን እሷ አላለች። እነሱ ጠበቃ እንዳላቸው እሷም ጠበቃ እንኳን አላት። አስፈላጊ ከሆነ ደግሞ እናዋጣለን። እንደገና ደግሞ መንግስት ጣልቃ ይገባበታል። ዲያስፖራ የመንግስትን ኢሜጅን ለማጥፋት ድርጅቶችን ዲያስፖራ እንዲያስፈራራ የኢትዮጵያ ውስጥ ያለው ሆስፒታል ውጭ ያሉትን ዲያስፖራ ቂጣቸውን የጣሉን ቁጭ ብሎ በእነሱ የሚመራ ከሆነ ለኢትዮጵያ ራሱ ለምንም ያሰጋል ማለት ነው። ዘሴት እነሱ ነው ረን የሚያደርጉት ማለት ነው። ተባብረው ሆይ ብለው የኢትዮጵያን ስም ወይም ደግሞ የኢትዮጵያ መንግስት እንትን ለማድረግ ሲንቀሳቀሱ መንግስት ዝም አይል። ዛሴት እኛ ሀገራችን ጉዳይ ላይ ነው ፎከስ ብናደርግ የፈለገ ብትንበጫበጩ ማለት ነው። እስቲ እንስማ ታዋቂ ያላችሁ ሄዳችሁ ስታወጡ እዛ አካባቢ ስትመላለሱ መስማት አይቀርም። በዛ ጋር ስትመላለሱ መስማት አይቀርም ነው ያለችው። ያ በዛ ጋር ምን አመላለሳት ዛሴት አካባቢ ልስ ልፍ ስትሉ መስማት ምንም አይደበቅም። በዛ ጋር ልፍ መለስ ስትሉ መስማት አይቀርም። ከኛ ምንም የሚደበቅ ነገር የለም። እንኳን የመኪና አደጋ ዛሴት ቱትን ነው ማቀው ነው። ያን ያህል እንትን አትበሉ። መስማቴን እንደ ትልቅ ነገር አትዩት። ከምሰማባችሁ መጠቀቅ ይሻላችኋል እንጂ ሊያትሰማ ምናምን እንደው እኔ አንዳንዴ ሳስበው የኢትዮጵያ ፖሊስ መርማሪ ምናምን ቢያደርግ አይቀሩ ነው። ምክንያቱም ከኔ ጋር ነው መረጃው ቀድሞ የኢትዮጵያ መንግስት እንደውም ፖሊስ ቢያደርገኝ መረጃ እኔ ጋር ይደርሳል። መረጃ ካደለም ነው አይደርስም። ህዝቡ ፖሊስ እንደምታወራ የሚፈልጉት እዛ ይደውላሉ። ያ ወታ እንድታወራ ይነግሯታል። የገዛ የባለቤቶቹ ጠላቶችም እሷ ብቻ አትሆንም፣ ብዙ ጠላት ይኖርሻል ሚዲያ ላይ ስትመጪ። ኦኬ ለከሊብ ነግራት እንደውም አሁን እንደዚህ አይነት ቢፍ ላይ ናቸው ወታ ታወራልኛለች። በቃ ሎጂካል ስንሆን ይሄ ቀላል ነው። የግድ መስሪያ ቤቱ ሊሰጣት አይገባም። ይሄን ደግሞ ትልቅ መስሪያ ቤት የተከበረ መስሪያ ቤት ነው ይሄን አውጥቶ ያደርጋል ብዬ አላምንም። ካደረገ አደጋ ነው። ህግ ቁጭ ብለን እንደምናወራው አይደለም። አላለችም። ያ ነው እንዳሉት እንዳሰቡት ካደረገ ይሄ አደጋ ነው። ሶ አሁን እኛ ህግ ቁጭ ብለው እንደምናወራው ምናምን አይደለም። በጣም ብዙ ነገር ወደ ሆስፒታል ስገባ ሆስፒታል ከመግባቴ በፊት ደጃፍ የሚባል ነገር እኮ አለ። ከደጃፍ በፊት ደግሞ ፓርኬሪንግ የምታረጊበት ቦታ አለ። እዛ አይቶን ያልነግረኝም። አሬና በዛ ጋር ልፍ ስትሉ የሚነግረኝ ሰው ብዙ አለ። እንኳን የመኪና አደጋ ቅድም እኮ አልሽ አንቺ እንትና እርጉዝ መሆኗን ሰውን የነገረኝ አልሽ። መታ አየኋት ሆስፒታል እኮ ብላ ነገረች። ዱባይ እንትና ዘቢባ ያ አየኋት አለችሽ። እዚህ መታ እዚህ ገስት ላይ መታ አየኋት አለች። አየኋት ብላ መታ ነገረች። ሰርፕራይዟን አበላሸንባት። አይተሽ እኮ ያና እንደዛ ሰው ሲያይሽ እንዴ ከሊን እኮ አየኋት ቢፍ ላይ ያለ ሰው ይፈልግና አሁን ለሊያ ብነግራት ይሄንን ተዘግበዋለች ምን ደውለው ይነግርሻል። ሎጂካሊ እንደዛ ብናየው መልካም ነው እንጂ የግድ ሆስፒታሉ ሊሰጠን አይገባም ይሄንን መረጃ። ያ በዛ መንገድ ብታዩት ጥሩ ነው። ሊያ እንደገና ልንገርሽ ራሱ ሆስፒታሉ ይሄ የሚጻፍለት ነገር
የሚጻፍለት ይሄ በየፌስቡክ ላይ የሄዱ ኮፒ ፔስት የሚያደርጉት ነገር ላይ ስማችን ለምን ተጠራ ብለው እንኳን የፈለገ ስብሰባ ቢያደርጉ ቦርድ ቢያደርጉ ቢጠሩ ምን ቢሉ ቪዲዮን እየሰሙ ካልሆነ ዝም ብሎ በድርጅት ደረጃ ስማቸውን ሄደው ለማድረስ ጠበቃ ቢይዙ እንደሚከስሩ ነው የምነግርሽ። አንቺም ጠበቃ ይዘሽ ቪዲዮን ይዘሽ ነው የምትሄጂው። ዛሴት ለምን እንደተነሳም ያንን ይዘሽ ትሄጃለሽ። እንኳን የመኪና አደጋ አለን በዛ ሆስፒታል ጋር ልብ ሲል ሙሉ ቪዲዮን ታደርጊዋለሽ። እሺ ምንም አያመጧት። ምንም የጃኒን እንትን መዘገብ አይደለም ቀርጾ የተለጠፈ ራሱ ስንት አለ። ቆይ ጋይስ የለጠፈ ስንት አለ። እናቴ ትሙት ምንም ነገር አትሆን። ምንም ነገር ሲጀመር የዚህ ሆስፒታል ስም ማን እንደሆነ አላውቅም። ማን ነው የሚሉት? ማን ነው ያላችሁት? እንትናዬ ማን ነው? የሚዬ ማን ነው ስሙ? ሜሪ ስቶፕስ ነው። ግን ሄልዬ ልንገርሽ አንድ ነገር፣ የእነሱ ደጋፊ ሄዶ ነበር። እዚህ ቲክቶክ ላይ የሚታወቅ ሰው ነው እና የሆስፒታሉ እንትኖች ምን ብለው መለሱለት? እናንተ ይሄን ያህል እንደዚህ ኮንሰርን የሆናችሁት ለምንድን ነው ብሎ ማለት ኔጌቲቭ መልስ ነው የመለሰላቸው። እና ሆስፒታሉን አትናገር ይሆን ናይ ልናገር እኮ አይደለም። መጀመሪያ አሁን ለምሳሌ ለምን ስማችን ተጠራ ብሎ ስብሰባ ሊቀመጥ ይችላል። ምናልባት ገብቶሻል። እንደገና ደግሞ ይሄ ሚዲያ ላይ ከሚንኮሻኮሹትም ሊያን የሚጠሉ ሰዎች ይኖራሉ እዛ የሚሰሩት ጋይስ አይደለ? በዛ አውቀው ለኃላፊው እንዲደርስ ይሄ ሪፖርት የሚደረገው ሊሆን ይችላል። ግን ስብሰባ የእውነት እንኳን ከተቀመጣችሁ አንድ ነገር ልንገራችሁ። የሆስፒታሉ ስም እኔ አላውቃችሁም። በነገራችን ላይ ይቅርታ፣ እኔ ኢትዮጵያ ምኖር አይደለሁም። በተለይ አዲስ አበባን አላውቃትም። የሐረር ሰው ነኝ። ግን ሙሉ ቪዲዮውን ስሙት። እናንተ መክሰስ ትችላላችሁ። ግን ፍርድ የፍርደኛ ነው። ፍርድ የዳኛ ነው። ፍርድ የህግ ነው። አንድ የሚዲያ ሰው ወሬ ሰማለው ማለት ይሄም ያስከስስ አይደለም። ጆሮዋን ልደፍኗ ነው እንደምትፈልጉት። አንድ ባለትዳር ያልሆነች ምናምን እዛ ጋር ስትመላለስ ለምን ተመላለሰች? አየኋት እዛ አካባቢ መጠጥ የማይጠጣ ሰው መጠጥ ቦታ ምን ሲሽከረከር ይውላል? ምን አሽከረከረው? ጃኒ ከስጢፎ እንዳረገዘች እኔና ልታስወርድ ዱባይ እንደሄደች የተቀበለቻት ልጅ ነች መታ የነገረች። ዛሴት ሚዲያ ሰው ናት። ሚዲያ ላይ ይወራላታል። እሷ ምስጢሯ መደበቋ ነበር ዱባይ ድረስ ሄደችው። የእውነት እንዴ ይህ እንትናችሁ ይወጣል የተባለው ኩሽታ ባገኘ ጃኒ በተባለ ቁጥር ሴት ምትዝም ይላችሁ ናዮ የልጅሽ አባት የት ነው ተብላ ከእስር ቤት ወጣ እንደዛ ሆድ ብሷት እስር ቤት መውለዷ ያ ቁርጥማት ያ ብርድ ሳይበግራት ስትወጣ እንኳን አንድ አበባ ሰተን ልንቀበላት አይደለም። የዲቃላሽን አባት ፈልጊ ያለ ነበር ልጅቷን። ያችን የመሰለች ልጅ ምን እንደምትናገር ግራ እየገባት አንገቷን ስናስደፋት የነበረው ምን ነው? ያኔ ለሴት አልቆማችሁ። ቤታ እድሜ ልኳን ስናገራት ለምን ትናላላችሁ? እኔ ሲንግል ማማ አይደለሁ እንዴ? ልጄ ተዘግዝቆ ሲሰደብ የታባታችሁ ነበራችሁ ነው? አንድ አይነት ወንድ የሆኑ ሴቶች አንድ አይነት አላማው ስላላችሁ ነው የምትፈላለጉት። ቁሻሻ በእናንተ ምንም አይነት ክስ ቢመሰረትም ምንም አይነት ፍርድ እንደማታገኙ ነው የምነግራችሁ። እስልምናና ኦርቶዶክስና ጴንጤ ሀገር በሆነችበት ሀገር፣ ሃይማኖት ባለባት ሀገር የማንም ቁሻሻ የማንም ልቃሚ ማንም ሰው ምንም ያደርግ። ይሄ ሆስፒታል ራሱ ይሄንን ሰበብ አድርገ ሊያ ላይ አንድ ክስ ከመሰረትክ የሴቶችና የወንድና የወንድ ምናምን ደጋፊ ነህ ማለት ነው። እኛ ደግሞ በእንደዚህ አይነት መንገድ ነው የምንቆምላት። ለሊያ እንቆምላታል። መቆም ብቻ የሚዲያ ላይ አይደለም፣ የእውነት እንቆማለን። መንግስት እጁ እንዲያስገባ ነው የምናደርገው። መንግስት አጠፋች ካለ በኢትዮጵያ በራሱ ህግ አይቶ ይከሳታልና ወይ ያረጋል እንጂ እናንተ በከሰሳችሁት መንግስት እርምጃ ይወስድባት። መንግስት የራሱን ሰዓት ነው የሚጠብቀው። የራሱ ህገ መንግስት አለው። እንደ ሚዲያ ፊገርነቷ መጠንቀቅ ያለባትን መንግስት ያውቃል። እናንተ ቁሻሻዎች የስንት ሰው ነፍስና የስንት ሰው ሴት ህይወት ያበላሻችሁት
ምድረስ ኦስትሪች አሳ የሆናችሁ ጾታችሁ የተምታታባችሁ ሰዎች እንደገና ኢትዮጵያ ላይ ተመልሳችሁ ወረቀታችሁን ለማስተካከል ኢትዮጵያ ላይ ህግ አታስከብሩ፣ ሰው ላይ እስር ቤት አትገባ። ገባችሁ? እናንተ ቁሻሻ ልጇን ጥላ እስር ቤት እንድገባ ነው። አትገባትም። እኔ እያለሁ አትገባትም። ሊያ አትገባት። እዚህ ስለምደግፋት ብቻ አይደለም። የኢትዮጵያ ህገ መንግስት ቁሻሻ አይደለም። ገባችሁ? ቁሻሻ አይደለም። ዛሴት የሴቶች መብት ምናምን ምድረ ቅንዝራ ሙላ ምን አባ ነው። አር ትገባታለች። እስቲ ሊያ አር እኔ ከንትና ምናምን ይሰጠኛል አለች። በዛ ጋር ውርውር ስትሉ ወሬ ደርሰኛል። ዛሴት በዛ ጋር ውርውር ምን ያደርጋላችኋል? ምን ያደርጋል? ቀጠሮ አላቸው። እዛ ጋር ሻይ ሊጠጡ ነው። ቤርጎ አለ እንዴ? ምን ያደርጋል? ሰው አንድ ጊዜ ነው ብናልባ የሚያልፈው። እዛ ጋር እንደዚህ ምን አመላለሰው? ፀሐይ ፍለጋ ነው። ዛሴት የሚዲያ ሰው ነን እኮ። ስለ ህግ ወቂ ህጉንማ ስለማውቅ ነው እንደዚህ እርግጠኛ ሆኜ የምናገረው። ያ ታምራት ገለታ በር ላይ 10 ጊዜ ስታልፍ ጥንቆላ ልታሰራ እንደሆነ ግልጽ ነው። ግልጽ ነው። ጥንቆላ ልታሰራ ታምራት ገለታ ቤት ጋር 3 ጊዜ ካለፍክ ጥንቆላ ልታሰራ ነው። ዛሴት ሄለን እንትናን ታምራት ገለታ በር ላይ ያገኘሁት ካለው መጥቼን ማውራው ይሄው ጥንቆላ እያሰራ መረጃ አለኛ ተነገረኝ እኮ። ዛሴት እኛ ኢሮፕነን ምናምን እኛ አሜሪካን እንትላል። አሜሪካ ካለ ስለ ፓፓራዚ ታውቃለህ? ፓፓራዚ ሲከሰስ አይታል? እየቀረጸው እንኳን ተቀራጩ አትቅረጸኝ ብሎ ሲደባደቡ አይታችሁታል? ፊቱን ሸፍኖ ነው የሚሄድ። የሰለጠነ ሀገርና የሚዲያና የእንትን ፊገሮች ያለ ነው ያላችሁ፣ ለኢትዮጵያ ግን እንደዚህ ወንጀል ነው ትላል። እካካ ብጉንጃ ሙላ ግቢ የሚን ለምን ወጣች? አሁን ነው እንደውም እኔ እኮ የሰማሁት እነሱ ሼር ሲያደርጉ ነው እንጂ አልሰማሁትም ነበር። በነገራችን ላይ ዝም ብሎ ነው የመሰለኝ። የእውነት እከካ እንትና መኪና እንትን ስላት የሳቀችው መሳቅ አይደለም። ለምን ሻምፓያ ትበትን? መብቷ ነው። ሰው የራሱ መብት አለው። ሰውን መጥላት መብት እንዳለኝ ታውቃላችሁ። መውደድም መብት አለኝ። መሳቅ መብት አለኝ። ማልቀስ መብት አለኝ። this is my feeling። ይሄ የተሰማኝ ስሜት ነው። ምን አባት አመጣል? ጃኒ በመኪና አደጋ ተጋጨ ሲባል ካካክ ብዬ መሳቄ የራሴ ስሜት ነው። ከተሰማኝስ ስሜቴን በሲሪንጋ መጦ ሊያወጣ ነው ህገ መንግስት? መብቴ ነው። ማነሽ አንቺ? በቃ እኔ ጃኒ በመኪና ተገጨ ሲባል ደስ አለኝ። ምን ታመጣል አለኛ? ደስ ምን ታረጋል ካለኝስ ኑ ስሜቴን በእንትን ምጠጡት እንጂ። ናይሆን ዘግዝቀዋት መኪና ውስጥ የወለድሽ እያሉ ምን አይነት ስድብ እየሰደቧት እንደሆነ የእሷን ልጆች ይሁ በጽሁፍና በምናምን። ሊያን የቤቱ አድራሻ ያለን ፖስት አድራሹን የሆነ ልጇ ላይ ነገር እንዲያደርግ ነገ ይደርስሻል ብሎ ቁጭ ብሎ ያወራል። ይህንንም መብት አላቸው። ቢኮዝ ኦፍ ጀስት ዲያስፖራ። ኢትዮጵያ ላይ ግን እየተሰደብክም እየተተፋብህም እንደገና ትታሰርልን ይላል አይደል? ከዛን ኢትዮጵያ ያለውም ድርጅት ጫና ይደረግበታል። ቢኮዝ ኦፍ ዲያስፖራ ስለሆኑ ብቻ የሚያስወርደው ምን የሚያወርደው ኢትዮጵያ የሚኖረው የኢትዮጵያን ሆስፒታል የሚያዘው ዲያስፖራ ምን ማለት ነው እንዴ?
ሜሪን የምታፈቅር አንዳንዴ አዶንያስ የምታፈቅር ነው የምትመስለኝ። እኔ ኦስትሪች አሳ መስላ ነው የምትታየኝ እቺ ጃኒ የምትባል። ወንድ ሴት ላይ ብቻ ነው እነሱ ፎከስ የሚያደርጉት እንዳያችሁት ከሆነ ሴታ ሴቷን እመቤት የመሰለችውን ጣይቱን የመሰለችውን እንትናንማ እንዴት እንደሚያደርጓት አላያችሁም እንዴ? ናዩ ቀጥይ። እሺ ሄሉዬ፣ አይ እኔ ማሳወቅ ነገር የምፈልገው ነገር ምን መሰለሽ፣ ህግ ሰው እንደሚያስበው እንደማይሰራ ራሱ አካሄዳል። የተጻፉ ህጎች አሉ፣ ፕሮሲጀሮች አሉ ምናምን። ሰው ዝም ብሎ አይታሰርም። የሆነ ሰው ከተከሰሰ እንኳን የተከሰሰው ሰው ድርጅቱ ነው አሁን አቤት ማለት የሚችለው፣ መክሰስም የሚችለው አቤትም ማለት የሚችለው ድርጅቱ ነው። ይህን ኬዝ ድርጅቱ ከከሰሰ እንኳን የዚች ልጅ ቪዲዮ ይታያል፣ ማስረጃ መረጃ ምናምን ይወጣል። መረጃ ሰጥቶኛል ካለች ህግ ይጠይቃታል። በሚጠይቃታል አላለችም። እንደሰማነው እንደዛ እንዲያስቡ እንዳናወራ። እሺ የሚዬ እሱ ያለችው በዛ ጋር ውል ስትሉ ኢንፎርሜሽን ይደርሰኛል። ልክ ጃኒ ሆስፒታል ስገባ ሆስፒታል ሊታከሙ የነበሩ ሰዎች እንደደወሉላት ዛሴት ቀርጸውም ለቀውታል እኮ የለቀቀው ሌላ። ያኔም ጆን ደበደባት ተባለ። ቪዲዮ አላት ተብላ የምትከሰሰው እሷ አንዳንድ ሰው ነገር እንበታልና የዋቴቨር ደ ኬዝ ህግ የራሱ አካሄዳለሁ። እናንተ የሆነ ሰው እንዲታሰር ስለፈለጋችሁ አንስቶ ማሰር አይችልም። የሆነ ሰው እንዲወገር ስለተፈለገ አንስቶ መውገር አይቻልም። እቺም ልጅ አላት፣ እናት ናት። ግን ማለት ነው ልጆች አጥፋ ከሆነ ልክ ካልሰራች ህግ ይጠይቃታል። ማስረጃ መረጃ ያያል ህግ። ማናችንም አንከድም። እሱን ለነሱ እንተወውና አንዳንድ ጊዜ የምንዳኝበትንም መንገድ ፌር ማድረግ አለብን። የሆነን ሰው ስለወደድን ብቻ የሆነን ሰው ስለተከተልን እስከ ማምለክ ደረጃ ስለተከተልን ብቻ ያ ሰው ስሙ ሲነሳ የሆነ ሰው እንውገረው እንትንም በለው እንሰባሰብበት ምናምን፣ ይሄ የእውነት ያልተማረ ሰው አካሄድ ነው እንዴ። እዚህ ጋር ተሳስቶስ ቢሆን የሚባልም ነገር አለ። እንትና ማነው የምትባለው እቺ አሁን እሸቱ ያስለቅሳት ራሴን አጠፋለሁ ብላ 2 ጊዜ የጻፈችው ልጅ ለምንድን ነው እንደዚህ የማይቆሙላት? ዲቦራ የምትባለው እሙሙ ወጣ ብላ እናቷ ሁላ ሚዲያ ላይ ወጣ ስታለቅስ ማን አልቆሙላት? ቆሻሻ ንፍጣ ምክንያታዊ መሆን አለ። መቆም ይሄ እኮ የመቆም ጉዳይ አይደለም እኮ። ሰው እኮ ስራዬ ብለሽ መተሽ ቶፒክ ብታረጊ ኦኬ። መኪና አደጋ ደረሰ ተባለ፣ ተደረሰ። ከደረሰ አይደለም ነው ይወራው። እንኳን መኪና አደጋ አይደለም ለማስወረድ እንኳን እንደዚህ ፕራይቬት ነገር እንኳን በዛ ጋር ውል ስትል እንሰማለን። ከዚህ ሁላ መጠንቀቅን ያለባችሁ አለች። ምስጢር ይሰጠኝ ቪዲዮን እናንተ ስትከሷት ምን አልሽ የሚባል ነገር ያለ አይመስላችሁም እንዴ? ቪዲዮን እሷ አታሰማም እንዴ? ሙሉን ጠበቃ የላትም? ብዙ ሙግት እኮ የሚፈልግ ነገር አይደለም። ያው አሁን ላይ እኮ ሄሉ እዚህ ሀገር ያው የሆነ ነገር ተደረገ ሲባል ምናምን ህግ ይመጣል ይጠይቅሻል። የምትባየው ጃኒ ኩዊን ከምትይ ጃኒ ኪንግ እያልሽ ብጽፍ ይሻልሻል። ኩዊን ለመሆን በጣም ሩቅ የሆነ መልክን ያላት። እሺ ወንድ ናት። ኪንግ እያልሽ ጻፍ፣ ወይንም ኪንግ ኪ ብለሽ ሁለቱንም አደባልቂው እንጂ ቆሻሻ ንፍጣ ምድረ ኪልኪሊውላ ጣሳ ንፍጣም ጣሳዎች ናችሁ። ኪሚሪሪ ጣሳ የሆኑ እነዚህ የጠላ ቤት የሚሰቀል እንትን የለም፣ ጠላ ቤት ላይ የሚሰቀል የለም ጣሳ ኪሚሪሪያ ሰው በዱላ የሚሰቀለው እሱን የመሰሉ እነዚህ እኔ እውነት ስትደግፉ ፌር ሆናችሁ ደግፉ እንዴ። ሰው እጁ ላይ አሁን እኮ ስልክ ሁሉም ሰው መቅረጽ የሚችልበት ሁኔታ ያለ ነው። ምንም ነገር ሲካሄድ ሰው ስልኩን አውጥቶ ይቀርጻል። ምንም ነገር ሲካሄድ አውጥቶ ደግሞ እንዴ ነው መኪና አደጋ ደርሶባታለም ዶክተር አብይ ሲወድቅ ያወራንበት አይደል እንዴ? ተቀርጾ ተለቋል። እሱን እኮ ነው የምልሽ። አሁን ሁሉም እጅ ላይ ስልክ አለ፣ ስማርትፎን።
ሰው አዲስ ነገር ሳይ መነጋገር የሚሆን ነገር ሳይ ይቀርጻል። ዶክተር አብይ አንተ ጀዝባ ምንድነው? አሁንም አላስተላለፍክም እንደ ሲል ቶፒክ ስናደርገው አልነበረም እንዴ? አዎ አትቀርጸውም አይደል ነው አታስገባውም አይደል ያላችሁን አውጥተውት የሀገር መሪ የሆነ ሰውዬ ቶፒክ ሆኗል። እንኳን ለዛ አይደለም ይቅርታ ጠይቋል። ለምን ሲቸኩል ያንን ፍላሹን እንትን ብሎ ሌላ እንትን አድርጎ ነው? ለምን ቃሉን ያጠፈ ነው ያ የተመሰለ። እኔ አሁንም ቅድምም እላለሁኝ ይሄ ነገር የሆነው ይሄ ነገር አሁን እኔ ጥሩነሽ ዲባባ አይደለችም አቢዩዝ እየተደረገች ያለችው እዚህ ጋር ጥሩነሽ ዲባባ አይደለችም። እውነትሽ ነው አለባቸው ተካም መኪና ተጋጭቶ ማን ነው ይሄን ነገር ሲያወራ የሰማው? ተጋጭቶ ለህዝብ ተነግሯል። ይሄ ማንም ሰው አደጋ ሲደርስ የሚታወቅ ሰው ከሆነ መጥቶ ሚዲያ ላይ ከሌላ አደጋ አይደለም። ስንት የአርቲስቶች ሞት ምናምን መጀመሪያ የሚሰማው ከየት ነው? ከሚዲያ አይደለም። አሁን ከቲክቶክ ነው እንደውም የምንሰማው። ዋት ዘ ሚኒንግ ኦፍ ሚዲያ አልገባቸውም እኮ ለኢትዮጵያ አሁንም በእድር በጥሩምባ ይፈልጋሉ። ገባችሁ? ኢትዮጵያ እንደዚህ ነው የሚንቋት እኮ። በቃ እሱን ነው የምልሽ። አየሽ አልገባችሁም። ሚዲያ ታዲያ ለምን ከፈታችሁ? ቲክታክ አዲስ ነገር ለመስማት ነው አይደል? አሁን በእጃችን ሆኗል ዜናው እንዳለ። ምንም ነገር ቲክታክ ላይ ስትገቢ ነው የምትሰሚው። ዜና የሚያይ ሰው የለም እንደውም ዲስ ዴይስ አይደል እንዴ? ሰው ዜና ያይም እኮ። ሰማች አስተላለፈችው በቃ እየሳቀችም ታውራው እያለቀሰችም ታውራው ኢሞሽኗ ፊሊንጓ ያ የእሷ መብት ነው፣ አይመለከተንም። የሰማን ሰዎች ማዘን እንችላለን። አደጋ ማንም ሰው ላይ ሲደርስ ደስተኞች አንሆንም። ስንሰማ እናዝናለን ወይ እንኳን እግዚአብሔር ያተረፋት ብለን ልናልፍ እንችላለን ምናምን። ይሄ ግን አያስጠይቅም። የሰማችሁን አወራች አያስጠይቅም። ወይ ሚዲያ አጠቃቀማችሁን እስቲ ቼክ አድርጉት። ውጭ ሀገርም እኮ አሉ ሰውን የሚታችሁ አዲስ ዜና ሲሰሙ መጥተው የሚያስተላልፉ ምናምን። እንኳን እሷ ጥሩነሽ ዲባባ አልኳችሁ የሆነ ነገር ቢደርስባት ቲክታክ ላይ ቀድማችሁ ልትሰሙ ትችላላችሁ። የሆነ ማለት መጥፎ አይደርስባት ምን በቃ እንኳን ለሀገር የሆነ ነገር ያበረከቱ ሰዎች ነው የምልሽ። ነፃነት ወርቅነህ ከቲክታክ ነው የሰማነው ማረፉን። ብዙ ሰው የሚወደው ሰው በቃ ይሄ ያለ ነገር ነው። እንደዚህ ለምን መታወራች? ስለምትወዷ ልትናደዱባት ትችላላችሁ። አይ ዶንት ኬር አባውት ዛት። ግን ስም እስካልጠራች እናንተ ስለፈለጋችሁ አትታሰርም። እስካላጠፋች አጥፍታለች ብሎ ህጉ እስካላመነበት ድረስ አትታሰርም። የአሜሪካን ህግና የኢትዮጵያን ህግ አሁን ምን ብሎ ነው መንግስት እንጂ ያ ስብሰባ እንትን ጥሪ በየሚዲያ ላይ ሲበዛበት ምን እየተካሄደ ነው ብሎ ኃላፊው ሰብስቦ ሰራተኞችን ሊጠይቅ ይችላል። ይሄ ይፈጠራል። ግን ስብሰባ ስትቀመጥ ምነግር ነገር ከተቀመጣችሁ እንኳን ቪዲዮን ስሙ ተሰብስባችሁ እንደዚሁ ብራችሁ ለጠበቃ መና ከመሆኑ በፊት ማለት ነው። እሺ ይሄ ሆስፒታል ያ ተባለ እንዴ ምስጢር እንደዚህ ያለ እንዴ ሲሆን ቪዲዮን ስሙት ዛሴ የሷ ብጤ የራሷ የዚች የስመኝ ገብሩ ጅል እና እንደ ሶፊ አይነት 7 ደረጃ ፊት ደደቦች ራሳቸው ወንድን አቢዩዝ እያደረጉ አቢዩዝ ተደረግን የሚሉ እነሱም የሰጡትን ስያሜ ቁጭ ብላችሁ ስትወያዩበት እንዳትሉ ገብቶቻል። ከዛን ካመናችሁበት ክሳችሁን መስርቱ። እሷም የራሷ መከላከያ ይዛ ትቀርባለች። ተከሳሽ ምን እንደሚል ከሳሽ ቢያውቁ ኖሮ ፍርድ ቤት ባልሄደ ነበር የሚባል ነገር አለ። አባ ያ በዛ ላይ ደግሞ አንድ ነገር ማወቅ ያለባችሁ ነገር ቦይንግ ስታበር አይደለም እቺ ልጅ የተከሰከሰችው፣ ጠጥተው ሲነዱ ነው። ድርጅቶችን ራሱ መንግስታዊ ድርጅቶችም ሆነ ግላዊ ድርጅቶችን የሚዬ ያልተረዳሽው ነገር በራሳቸው ቁጥጥር ስር ለማድረግ ነው እንቅስቃሴ የሚያደርጉት። ሚዲያ ላይ ተሽኮል መንግስታዊ ሀገራዊ ሳይሆን የነሱ ነው የሚያደርጉት። ቡሊ በማድረግ እንደዚህ ካላደረክ እንደዚህ እናደርግብሃለን ድርድር ነው የሚያቀርቡት። አይተሻል እኮ ታዲያ ይሄ እኮ ያጠፋናል። ለዚህ መንግስት ነው የሚያስቆመው። የፈለጉትን ያውሩ። ድርጅቶች ኢትዮጵያ ላይ ያሉት የሚዲያ ወይም ደግሞ ዲያስፖራን ሰምቶ ሀገር ውስጥ ኗሪ ታክስ ከፋይ ከሆነ ላይ እነሱ በሚፈልጉት መንገድ አንድን ሰው መቀመቅ ለመክተት ሲንቀሳቀሱ ለነሱ ተባባሪ እንዳይሆን መንግስት ጣልቃ ይገባበታል። ክስ መሰረታሉ ሲል ስቶፕ ይሏል እዛው። ያ አረ ማለት ሄሉዬ እዛ ሆኖ እንደሚያስቡት አይደለም እዚህ ነገር ህግ የሚሰራው።
ኢትዮጵያ በአፍንጫዬ ትውጣ ብላ አይደል እንደቺ ጆርዲ ነው ቡርዲ የምትባለው ጥላ የወጣችው? ስንት ሴት አበላሽታ እስር ቤት ገብታ እስሩ ሳይደርስ አይደል እንደ የሆነ የአርቲስት እኮ ሞት እኮ እጅ ሁላ አለባት። የሆነ የትግራይ ዘፋኝ ሞት እጅ እኮ አለባት እህቱ። ማ እንትን ቶማስን ጥሩት። ቶማስ ነው የኛ ቶማስ። ቆይ ቶማስን ማታ ጋብዘላችኋለሁ። እሺ በጣም ለራሷ ተፈላጊ የሆነች ጠፍታ ከሀገር የወጣች አሁን እንደገና ከሀገር ወጥታ ፍትህ ትጠይቃለች። ለማ እሷ እንድትታሰር። ሴት ልጅ ለማዳን አንድ ሴት ልጅ ደግሞ ጎዳና ተዳዳሪ መሆን አለባት። የሚዛን ዘፋኙ እህት እኮ ሞታለች። ቱቦ ወድቃ ነው ከተገኘችው። እንደዚህ የሴቶች ሲጫወቱባት ቀርጸዋት ማለት ነው። ይሄ የዚህ ጉቢን ክለብ አላቸው አለ እነሱ ያ ቱቦስ ነው ከተገኘችው የሚዛን እህት። ታሪኩ ሙሉ አልሰማችሁም እንዴ? ቶማስ ሲነግረን ይሄን አልሰማሁም። አሁን ነው ካንቺ እየሰማሁ ያለው እንዴ። ቆይ ቶማስን በአዲስ ጋብዝላቸዋል። እነሱን በጣም የሚሟገቷቸው አለ። ቃል በቃል የእነሱን ምን እንዳደረጉ ምናምን እንትን የሚል ቶማስን ቆይ አመጣላችኋለሁ። ራሱ ቲክቶካችን ላይ አለ ሪከርድ የተደረገው እኮ በጣም የተሰማ አለ። ቶማስን ቆይ በውስጥ ጽፍለትና ማታ እንዲመጣ እናደርገዋለን። እሺ እስቲ እንትን እንበል። ይሄ አሁን ከዚህ የባሰ የሚዘገንን ነገር የለም። እውነት ለመናገር ከሞት በላይ እንትን ማክሲማም ሞት ነው እንግዲህ እዚህ ምድር ላይ ስንኖር። ልጅሽን እንገላለን ማለት ራሱ ይሄ ራሱ ሌላ ወንጀል ባይዘው። ይሄ ራሱ ማን ያደረጃቸው ማለት ፖስታ ላኪውላ ስጋት ውስጥ እንድንገባ ነው ያደረጉን። በአንድ ፖስታ ልከን ልጅሽን እርምጃ እንወስዳለን አሉ። በደም መርቅናችሁ ሀሳብ መስጠት የምትፈልጉ አንዳንድ ጻፉ። ይሄ ቁጭ ብላችሁ ይመቸኛል ትመቸኛልሽ ወሬ የምታወሩ አይደለም ጋይስ። በጣም መርቅናችሁ ያለውን ነገር ከዚህም ኔጌቲቭም ሆነ ፖዚቲቭ መናገር ትችላላችሁ፣ ግን ሀሳብ ይኖራችሁ። ዛሴት የዚህችን የስመኝ ገብሩ ብዳታም ፎቶ ይዘሽን የቤል ገቢ ነው ቁሻሻ ቀይሪ ፎቶ ትገበልሽ። ዛሴት ቀይሪ ፎቶ ቦልኳት ጋይስ። ደጋግማ ከጻፈች አውጧት። ያ ሂጂ ጆን ዳንኤልን ነው ፍትም እናድርገው። አሁን ጆን ዳንኤልን ፈልጉልኝ፣ ፈልጊልኝ፣ ከየትም አምጪልኝ ይሄን ልጅ። ያ እውነትሽን ነው። በአስቲ አሁን የከፋ ሁኔታ ላይ ላለው ሰው የከፋ ሁኔታ ላይ ላለች ሴት ቆሙ እስኪ። አሁን ደግሞ በልጇ እያስፈራሯት ላሉት አንድ ልጇ እንዳይን የምትሳሳላት አለ አይደለ? እስቲ ለሷ ቆሙ እስኪ። አሁን ደግሞ አሁን ለሴት እንቆማለን የምትሉ ሰዎች ኦኬ፣ ጃኒ ተሽሏት ቤቷ ገብታለች። ሊያን ነው እያስፈራሯት ያሉት። ታሰሩ መቼም ይሄ ደስ አይላችሁም። ሊያ ሴት ናት እስከምናውቀው ድረስ እስካለን መረጃ ድረስ። ስትደግፉ ራሽናል ሆኑ፣ ምክንያታዊ ሆኑ። የተማረ ሰው ሲደግፍ ሰው ሲያጠፋ ይሏታል። አንቺ በጭንቅላት ካንሰር ነው የምትሞቺው እያሉ ላይ የረገሟት እየተናገሯት፣ እነሱ መናገር መብት አላቸው። ሊያ ግን የደረሰው መኪና አደጋ እንኳን አደጋ ደረሰ ማለት አትችል። እሱን እኮ ነው የምልሽ። የሚዲያው ነገር አልገባቸውም ያልኩሽ ለዛ ነው። ስራዋ ነው በቃ። ይሄ አወራች መተቸት፣ ማውራት፣ አዲስ ነገር ምናምን ደግሞ እኮ ቁጭ ብለው ይሰማታል። የሚገርመኝ ሊሰማት እኮ ሄደው ይቀመጣሉ። በነገራችን ላይ ግዴታ ለእንደዚህ ነገር ጃኒ ማለት አይለባት። እሷ ልካቸው ሚዲያ ላይ ማንም ሰው ሲያደርግ ያ ሰው ልኮት ነው። ያንን ዲፌንድ ታደርጊበታለሽ። እሺ ለሆነ ሰው እንኳን ብር እየሰጠሽ ከሆነ ዲፌንድ ታደርጊበታለሽ። ግዴታ ያ ሰው ሊለኛ አይገባም። እኔ ያ ሰው እኔ ሊናገረኝ አይገባም። የተጣላው ሰው ከፍሎ እያሰደበኝ ነው ወይም ደግሞ የእሱ ሀሳብ ነው። ዛሴት እንዲህ ተብዬ በምን ምክንያት ነው ይሄ የሚዲያ ላይ ክስ ደስ የሚለው? ምንድን ነው መሰለሽ?
መንስኤው የደረሰ የገባ ያ ሁሉ ነው የሚታየው። ገብቶሻል?